እኔማ እዝራን ቢያደርገኝ በጥፊ ቻምቧ እማደርጋት ሁሉ ይመስለኛል ማለት ነው ጋይዝ እንዴ። ኧረ ወይኔ እኔ ብቻ ነኝ ግን ሀኒቾ ደሜን ፍልጥ እያደረገች ያለችው። ድሮ እኮ እንዴት እንደምወዳት ነበረ። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እንግዲህ ከቆይታ በኋላ ተመልሰን ተገናኝተናል ማለት ነው። እንግዲህ ኖላዊ ድራማ እውነት ለመናገር እኔ ወደኋላ ሄደብኝ ማለት ነው። እና ጋይስ ከማን ልጀምርላችሁ? ከሀኒቾ ልጀምርላችሁ መሰለኝ። ሀኒቾ እውነት ለመናገር ድራማው በጣም በቃ እኔ እንጃ የእውነት ለመናገር በቃ ድራማው ሀኒቾ ላይ ቂም ያለበት እስኪመስለኝ በቃ ያለቀስኩበት ጊዜ ሁላ አለ ልበላችሁ። ስለዚህ በቃ በጣም ታሳዝነኝ ነበረ። ቆይ ይህ ድራማ ለሀኒቾ ቂም አለበት ወይ? ቆይ ለምንድን ነው ሀኒቾ እንደዚህ የሚያደርጓት? በቃ ብቻ ብዙ ነገር ማለት ነው። በቃ ይሄ ድራማማ ይሄ እንትንማ በቃ ሀኒቾ ላይ ቂም አለበት እስክል ድረስ በፊት አሳዝነኝ ነበረ። በቃ በጣም የእውነቴን ነው የምላችሁ። ከሁሉም ማንን ትመርጫለች ብትሉኝ ሀኒቾ ነበር ምለው ማለት ነው። አሁን ላይ ግን በቃ እያቅለሸለሸችኝ። ተይ ግን ሀኒቾ ተይ፣ እንዳልቆነጠጥሽ ተይ። ደግሞ ማለት ነው ምን ስትል መሰላችሁ ያናደደች ነው። ከዝራ ጋር ሆነ ያኛው ደግሞ ካላገኙች ዛሬ ምናምን ይላታል። ጣል አድርጋው እድት። ኧረ ወቸ ጉድ ግን ማለት ነው ጋይስ። ከማንኛው ጋር ስትሆን እናንተ ደስ የሚላችሁ? እንደ እውነቷን እናውራና ማለት ነው። ከዝራ ጋር ስትሆን ነው? ከዛኛው ጋር ስትሆን ነው? ወይስ ከአሴር ጋር ስትሆን ነው? እኔ እውነት ለመናገር ከአሴር ጋር ስትሆን የሆንም በቃ አላቅም ብቻ ደስ ነው የሚለኝ ማለት ነው። ግን አሴር እኮ ለራሱ ያችል ትወደዋለች። ስለዚህ ከዚህ በኋላ ብትመለስም የሆነ እንደ ድሮ ብቻ ደስ የሚለን ነገር ያለ አይመስለኝም ማለት ነው። እና እርግብ ደግሞ ወይዘሪት እርግብ እውነት ለመናገር እርግብ የሄደችበት መንገድ አለማድነቅ አይቻልም ማለት ነው ጋይስ። እንዴት አያችሁት? እኔ ማለት ነው ወይዘሮ ሜላት 3 ቀን ራሱ የምትታሰር አልመሰለኝም ነበር ማለት ነው። አሁን ለምሳሌ ወይዘሮ ሜላት ገባች ከተባለ ጀምሮ ራሱ ክፍል ስንት አየን? ወደ ክፍል 4 ክፍል 5 ክፍል፣ ኧረ ምን 4 ክፍል 5 ክፍል ከዛ ይበልጣል አይደለ ጋይስ? እና በጣም ብዙ ትንትናልም ማለት ነው። እንደዛ የምትቆይ አልመሰለኝም ነበር እኔ መሰለኝ በቃ ታሰረች። ለምሳሌ አሁን ቀጣይ ክፍል ታሰረች። ከዛ በኋላ ላይ እውነቱን የሚጋለጥባት ነበር የመሰለኝ ሜሮን ማለት ነው። ግን አስቡት ወደ ስንትና ስንት ክፍል ድረስ ሄደ። ግን እስካሁንም አትጋለጥም፣ አሁንም አትጋለጥም። እንዲያው አሁን ራሱ ማለት ነው እሷ ሲሸለቻት እጅ ሸታ ነው እንጂ ማለት ነው። እና እነዚህ ፖሊሶቹ ደግሞ አያረገኝ ኧረ እኔን ራሱ ቢያደርጉኝ እንደው እስካሁን ስንት ነገር አጣርቼ አጠራረቼ ምናምን ነበረ። እና እላችኋለሁኝ ጋይስ እንግዲህ አሁን እውነት ለመናገር ምን የሚፈጠር ይመስላችኋል? ከዚህ በኋላስ እርግብ ምን አይነት ህይወት የምትኖር ይመስላችኋል? ግን እኮ እርግብም ማለት ነው እዚህ ሁሉ ነገር ውስጥ የከተተቻት ማለት ነው አክስቷ ነች። ለብር ብላ ለገንዘብ ብላ ማለት ነው። እና ከዚህ በኋላ እርግብስ ምን የምትሆን ይመስላችኋል? ሜሮንስ ምን የምትሆን ይመስላችኋል? ግን የሄደችበትን መንገድ አለማድነቅ አይቻልም ማለት ነው። እና ምናሴ ደግሞ ወይ ጀግና ነው። እኔ እንጃ እኔ ምናሴ ደስ ይለኛል ማለት ነው። ደግሞ ማለት ነው ሰላምና ሀይኒቾን እንደዛ ማለት ምንም አይችልም ብላችሁ ነው እኔ በሽተኛ ስለሆንኩ ነው ምናምን ሲሉ ወይ በእውነት እንባዬን አስመጣብኝ። የሆነ ማለት በቃ ድራማ መሆን እያወቃችሁት አንዳንድ ጊዜ የሆነ ቅርር የሚላችሁ ነገር ወይም ደግሞ የሆነ ነገር ይሄ እኮ ስለሆነ ነው የምትሉት ነገር የለም። ልክ እንደዛ ማለት ነው። ሰላምዬ ደግሞ ወይኔ ሰላምዬ እኛ በፊት ስንጠጣ ምናምን የፍየል ምላስ በልታ የፍየል ምላስ እንባባላለን። እና ሰላምዬም ልክ እንደዛ ማለት ነው። አንቺማ የፍየል ምላስ ነው የበላሽው። ሰላምዬ የፍየል ምላስ ነው የበላችሁ ጋይዝ። አንዳንዴ ታስቀኛለች ማለት ነው። በቃ የሆነ እንዴት ነው ግልጽ ሰው ሲናገር ወይም ደግሞ እንደዛ ነገረች የሆነ ግልጽ ያለች ነገረች ማለት ነው። የሆነች ደግሞ ወይ ሚጥሚጣ ነገር ልበላት እናላችኋለሁኝ ጋይስ። ሲቀጥል ደግሞ ሀኒቾ አሁን በፊት የምወዳትን ያህል
አሁን ላይ በጣም ዝቅ እያልኩላት ነው ማለት ነው። እና ሀኒቾ በልክ አድርጊው አንዴ ስራዬ ድሮ እኮ ፍቅር ምናምን አታውቅም፣ በቃ የዋህ ነገር ነበረች ምናምን ወይ ጊዜ ያያችሁ አይደለ ጋይስ፣ ጊዜ የማይቀይረው የለምና እውነት ለመናገር ይሄ ድራማ አሁን ሲያልቅ ሀኒቾና ማን የሚጋቡ ይመስላችኋል? በቃ ተጋብተው ጎረምሶቹ ማግብተው እውነት ለመናገር ማለት ነው። በእንደዛ ቢሆን የሚያልቅ በጣም ደስ የሚል ይመስለኛል ማለት ነው። ሀኒቾም ከእዝራ ልበላት እንዴ? እዝራማ ለእንትና ነው። እዝራ ያቺ የምታፈቅረው ጽዮን የጽዮን ነው መሆን ያለበት ማለት ነው። ሀኒቾ ለምን ለጽዮን አትለቅላትም? እንዴ እሱ ያኛው አላት ያኛው አላት ሁለት አላት ሶስተኛው ነው እኮ እዝራ። እዝራን ደግሞ ጽዮን ትወዷለች። ስለዚህ ለጽዮን ብትለቅላት ባይነኝ እኔ ማለት ነው። አይመስላችሁም ጋይስ? እና እላችኋለሁኝ ውዶችዬ እኔ እንጃ እኔ አላቅም። ሀኒቹ መጨረሻሽ በኋላ ወይ የሆነ ነገር ሆነሽ ወይኔ ወይኔ እኔ አላቀልሽም። ሀኒቹ እየተይ ተይ የኔ ውድ ነገር የኔ ቅመሚት አባትሽ እንዳታስከፊው ማለት ነው። እና እላችኋለሁኝ ጋይስ ግን መጨረሻውን ለማየት እኔ በጣም ጓጉቻለሁ ማለት ነው። እንደኔ ጓጓ ካለ እስኪ ኮሜንት አድርጉልኝ። በተለይ ደግሞ ሀናና ማን የሚጋቡ ይመስላችኋል? ከማንኛቸው ጋር የሚጋቡ ይመስላችኋል? ጋይስ ኮሜንት አድርጉልኝ ማለት ነው። እና ውዶችዬ አመሰግናለሁ ሁላችሁንም ስለምትሰጡኝ ሀሳብ አስተያየት ማለት ነው። ያው ጠፍቼ የነበረ እውነት ለመናገር ቆይቻለሁ ቪዲዮ ከለቀኩኝ እና ከዚህ በኋላ አለሁ ማለት ነው። እንደዚህ አጣር መጠን ያለችዋን እየመረጥኩኝ ያቀርብላችኋለሁ ማለት ነው። ያው ሙሉን ደግሞ ቪዲዮ ማየት ከፈለጋችሁ በኖላዊ ድራማ ላይ ሙሉ ይለቀቃል። እሱም ማየት ትችላላችሁ ማለት ነው ውዶችዬ። አበረታቱኝ፣ ላይክ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ማለት ነው። ሲቀጥል ደግሞ ማስተር አብነትን የማያውቀው የለም። በመልካም ስራው በጥሩ ስለ ምግባሩ ሙስሊም ክርስቲያን በቃ ዘር ሃይማኖት ምን ሳይመርጥ ጉልበቱን ገንዘቡን ብቻ በጣም ብዙ መስዋዕትነት የከፈለላቸው ህዝቦች አሉ ኢትዮጵያ ላይ ማለት ነው። በቃ እናቶች የእናቶችንም በአባቶችንም የህፃናቶችንም ብዙ ነገር ሆኗል ሀገሩ ኢትዮጵያ ላይ እና ሁላችንም በጸሎት በዱዓ እናስበው ማለት ነው። እኔ በጣም ነው ያሳዘነኝ ወላሂ ከምላችሁ በላይ እና አላህ እንዲያሽረው ፈጣሪ እንዲያሽረው ዱዓ አድርጉለት። ያው ከሁለት ወር በኋላ ነው እንግዲህ ውጭ ሄጄ ይታከማል ያለውና ሁላችንም በጸሎት እናግዘው እላችኋለሁኝ። እና ውዶችዬ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ። እና ጋይስ 50 ሰብስክራይብ እንዲገባ ደግሞ ሁላችሁም ሰብስክራይብ አድርጉኝ። አሁን ትንሽ ነው የቀረኝ ላይቭ እንድገባ ማለት ነው። ላይቭ ለመግባት ከልክሎኝ ነው እላችኋለሁኝ። እና አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ፍቅር ተመኘሁላችሁ። ባይ ባይ።